ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተመልሻለሁ። የአዚፋ አሰራር ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። በተለያየ ጊዜ የተለያዩ ምግቦችን ይሄን ጾም ምክንያት በማድረግ እየሰራው ነው። እንደምትወዱትም ተስፋ አደርጋለሁ። አሁን ወደ ቪዲዮ እንሄዳለን። በመጀመሪያ ምስሩን እንደዚህ እለቅመዋለሁ። አንዳንድ ጠጠሮች ይኖርበታል። በደንብ ከለቀምኩ በኋላ ሙልጭ አድርጌ አጥበዋለሁ። እንደዚህ ካጠብኩት በኋላ በደንብ አበስለዋለሁ ማለት ነው። በደንብ ሙክክ ብሎ እስከሚበስል ድረስ እንደዚህ ውሃ ጠብ ያረኩ ካልበሰለ አበስለዋለሁ ማለት ነው። አሁን የምጠቀመው እሱ እስኪበስል ድረስ እነዚህ ነው። ሽንኩርት ከትፋለሁ። መጀመሪያ ሽንኩርት፣ ኩከምበር፣ የፈረንጅ ቀይ ቃሪያ እና ነጭ ሽንኩርት፣ የሀበሻ ቃሪያ የሚያቃጥለው ቃሪያ ነው የምጠቀመው። እና ሁላችንም ሙያችን እንደ የቤታችን ነው እንዳሰራራችን። ይሄ እኔ እንደማቀውና እንደምፈልገው ነው የምሰራው። ቲማቲም የፈለገ ቲማቲም መጨመር ይችላል። እኔ ቲማቲም መጨመር ስላልፈለኩ ነው የፈረንጅ ቃሪያ የተጠቀምኩት። ቀዩን የፈረንጅ ቃሪያ የተጠቀምኩት ለዛ ነው። ማናቀውን አንዳንዴ መሞከር ጥሩ ነው። እኔ ብዙ ጊዜ አዲስ ነገር ካየሁና ከተመቸኝ እሞክራለሁ። እናንተም ካልሞከራችሁት በቃሪያም ብትሞክሩት ቆንጆ ነው። ቲማቲሙን ብታደርጉበት ሁሉም ቆንጆ ነው። እንደዚህ ከታትፋቸዋለሁ ማለት ነው። ሁሉን ያሉኝ ነገሮች በደንብ በመፈልገው ሳይዝ ማድቀቅም ማወፈርም እንደ ፍላጎታችን ነው። እንደዚህ ከታትፋቸዋለሁ። ቃሪያዬንም እከትፈዋለሁ። ከዛ በስሎ እንደዚህ ወጥቷል። በደንብ መብሰል አለበት። ሙክክ ብሎ በስሎ በዚህ እቃ አቅርቤዋለሁ። እቃዎቼን እንደዚህ ከታትፌ አቀራርቤያቸዋለሁ። የሚያስፈልጉኝ ነገሮችን በሙሉ እዚህ ጋር አቅርቤያለሁ። ከዛ በድንች መዳጫ ትንሽ ዳጥ ማድረግ አለብን። አይኑ ብዙ ፍጥጥ ማለት የለበትም። ትንሽ ዳጥ ማለት አለበት። እንደዛ ሲሆን ቆንጆ ነው። አለመዳጥም ይቻላል። በደንብ ከበሰለ ግን ቢዳጥ ሞር ቆንጆ ይሆናል። እና እኔ እንደዚህ ዳጥ አደርገዋለሁ። ከዛ የከተፍኳቸውን ግብአቶች በሙሉ እጨምርበታለሁ። በጣም ቆንጆ ማባያ ነው። አትሊስት ጥሬ ነገር ስላለው ሰላጣ እንደበላን ነው የሚሰማን። ብዙ አይከብድም፣ ላይት ነው። እዚህ ጋር ጅንጅብልም መጨመር ይችላል። ጅንጅብል ካላችሁ መጨመር ይችላል። እኔ ስላልፈለኩ አልጨመርኩም። ፓውደርም ሰው እንደ ፍላጎቱ ነው። ፓውደር ጅንጀርም መጨመር ይቻላል። ከዛ ኩከምበሬ እንደዚህ አድርጌ ከተፍኩትን ሁሉን እጨምራለሁ ማለት ነው። ከዛ በመጀመሪያ የሚያስፈልገኝ ይሄ ሰናፍጭ ነው። እቺን ሰናፍጭ ለብዙ ጊዜ ተጠቀማታለሁ እንዳይነፍስባት። በእንደዚህ ጭቃ አስቀምጬ ከፈጨው በኋላ እንደዚህ ተጠቀማለሁ። ለአሁን የተጠቀምኩት አንድ የስኳር ማንኪያ ሙሉ የሚሆን ነው። በጣም ይሰነፍጣል። በጣም አልነፈሰበትም። ቆንጆ ሰናፍጭ ነው። ከኢትዮጵያ የመጣ ነው። ስለዚህ አንድ የስኳር ማንኪያ ሙሉ ይበቃኛል። ከዛ ይሄ ኮረሪማ ነው የጨመርኩበት። ይሄ በጣም ያልደቀቀ ጥቁር ብላክ ፔፐር ቁንዶ በርበሬ ነው የጨመርኩበት። ከዛ ጨው ጨምራለሁ።
ከዛ ኦሊቭ ኦይል ጨምራለሁ የሚበቃኝን ያክል። ሎሚ በደንብ በዛ ቢል ሎሚ ቆንጆ ነው። እኔ ይሄ ውሃ ከሌለው አይቼ ሙሉን ጨምራለሁ። አይ ቲንክ ይሄ ግን በደንብ ውሃ አለው። ግማሹ ይበቃኛል። ግማሹ ባይበቃኝ ውሃ ባይኖረው ኑሮ ሙሉን ነው የምጨምረው የነበረ፣ ግን ይሄ ብዙ ውሃ አለው። እንደዚህ ሁሉን ግብአቶች ከጨመርኩ በኋላ በደንብ መቀላቀል ነው። በደንብ እንደዚህ ያደረኩ በሁለት እጄ ይዤ በደንብ ቀላቅለዋለሁ። ይሄ ጤነኛ ምግብ ነው። ብዙ ቅባት፣ ኮሌስትሮል ብዙ ነገር የለውም። ጤነኛ ምግብ ነው። ለዳይትም የሚሆን አይነት ምግብ ነው። ጤናማ ነው። ያው በጾም ሰዓት ሁልጊዜ የምንመገባቸው ምግቦች ብዙ ጤናኛዎች ናቸው። ጾምም ለጤናም ጥሩ ስለሆነ በጣም ጠቃሚ ነው ብዬ አስባለሁ። ይሄ ምግብ ያው ሁልጊዜ የምንበላው ባይሆንም አልፎ አልፎ የምንበላው ቢሆንም ግን ቆንጆ ነው። ከዛ እንደዚህ ካደረኩ በኋላ ወደ ገበታ አቀርበዋለሁ ማለት ነው። ከዛ ይሄንን የምትመለከቱትን ይሄ ቀይ ጤፍ ነው። አዲስ ጤፍ እየሞከርኩ ነው እና ሲያድር እንደዚህ ጠቆር ያለ ሆነ። ያው የሀገራችን ጤፍ የተለያየ ነው። ብዙ ጊዜ ይሄንን ይመስላል ማለት ነው። ከዛ አዚፋይን እንደዚህ አቀርባለሁ ማለት ነው። በጣም ነው የሚያምረው። ሲታይ ራሱ ለአፒታይት ይከፍታል። አፒታታችን ይከፍታል። ከዛ የመጥበሻ ሽሮ ሰርቻለሁ፣ ሰላጣ ሰርቻለሁ፣ አልጫ ሰርቻለሁ። ቤት ያፈራውን ሰርቻለሁ። እንደዚህ ለአይነት ማባያ በጣም ቆንጆ ነው። የመጥበሻ ሽሮ የምትወዱ ሰዎችም እንደዚህ ቆንጆ ነው። አንዳንዴ የመጥበሻ ሽሮ ደስ ይላል። ከዛ አልጫ ሰርቻለሁ። እንደዚህ በአይነት ሰርተን ብንመገብ ጤነኛ ምግብ ጥሩ ነው። ከዛ የነጭ ጤፍ እንጀራ እዚህ ጋር አደርግበታለሁ። ለአይን ነው የሚበላው እንደሚባለው ለአይን ራሱ ያምራል። እንደምትመለከቱት ይሄንን ይመስላል መጨረሻው ማለት ነው። ቆንጆ አዚፋ አሰራር ነበረ። እንደምትወዱት ይሄን ቪዲዮ ተስፋ አደርጋለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሰላማችሁ ይብዛ። ቻው።